ወይ ዛሬ የፖርቹጋልን ጨዋታ አሊ ገና ውሳኔ ላይ መድረስ አልቻልኩ። ስፔን አሪፍ ቡድን ነው። ንጉሱ ሲያለቅስ ደግሞ በጣም ነው የሚከፋኝ። ንጉሱ ሲያለቅስ ማየት አልፈልግም። በዚህ ምክንያት ኳሱን ማታ ባላየውና ውጤት ብሰማ ብዬ አስባለሁ። ንጉሱን ደግሞ ማየት የህይወቴ ትልቁ ደስታ ነው። ለማንኛውም የዓለም ህዝብ ለመጨረሻ ጊዜ ፖርቹጋልን የሚደግፍበት ምሽት እንዲሆን አልፈልግም። ድል ለፖርቱጋል። ግምት ለስፔን ቢሰጥም ፖርቱጋል ስፔንን በማሸነፍ ወደ ኳርተር ፋይናል ታልፋለች። ጎቱ ሲአር7ንም ጎል ያገባል። ጎቱ ሲአር7 የመጨረሻው ዓለም ዋንጫ መሆኑን ተናግሯል። እቺ ቀን እንዳትመጣ ብዙ ጊዜ ጸልያለሁ፣ ግን ምንም ማድረግ አይቻልም። ሁሉም ነገር ማብቂያ አለው። ስለዚህ ጎቱ ሲአር7 ማብቂያውን ተሞሽሮ በዓለም ዋንጫ ደምቆ እንዲጨርስ ምኞታችን ነው። ዛሬ ምሽት 4 ሰዓት ፖርቱጋል ከስፔን። ድል ለእናት ሀገር ለፖርቱጋል፣ ድል ለንጉሱ ለሲአር7። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ ሲአር7 ሲያነባ ማየት አልፈልግም። ዛሬ ሲአር7 የዓለም ዋንጫ የመጨረሻውን ጨዋታ አደረገ የሚል ዜና ማየትም ማንበብም አልፈልግም። ዛሬ ሲአር7 ሲከፋው ማየት አልፈልግም። የትኛውም ተጫዋች አድናቂ ሆኖ የትኛውም ብሔራዊ ቡድን ደጋፊ ሆኖ ከስፔን ውጪ የትኛውም ተጫዋች ይመቻችሁ። ሲአር7 ላለፉት ዓመታት ለዋለልን ውለታ የሱን እንባ ማየት ጤነኝነት ነው ብዬ አላስብም። የሱን እንባ መመኘት። ስለዚህ ሲአር7 በዓለም ዋንጫ መቆየት አለበት። ልናየው ይገባል። የዓለም ዋንጫ ድምቀት ነው እና ዛሬ ሲአር7 እያነባ እያለቀሰ ወደ ሀገሩ ይሸኛል ወይስ ፖርቹጋልን ያሻግራታል? ክርስቲያኖ የድሮ ክርስቲያኖ ባይሆንም ግን ለሱ ስፔስ መፍጠር ችግር እንደሆነ እንግዲህ የስፔኑ ግብ ጠባቂም ሆነ አሰልጣኙ ይሄንን ነገር አምኗልና የዛሬውን ጨዋታ ማሸነፍ የሚችሉበት እድል አላቸው። ስፔን ምንም አይነት ጎል ያልተቆጠረባት ሀገር ናት እስካሁን ድረስና ይሄንን ጨዋታ ማሸነፍ የሚችሉት በካውንተር ነው። ካውንተር ነው ሊጫወቱበት የሚችሉት። ስፔን ኳሱን ተቆጣጥራ መጫወት ትችላለች። ፖርቹጋል ግን ጎል አስቆጥራ ማሸነፍ የምችልበት እድል አለ። ብሩኖ ፈርናንዴዝ በካውንተር እንዴት እንደሚጫወት በዩናይትድ ቤት አይተነዋል። ራፋሌው ነው ምን ያህል ፈጣን እንደሆነ ተጫዋቹ እናውቀዋለን። ኔቶ ነው። ሁለቱም ፍጥነታቸውን ተጠቅሞ ኳስ በቀላሉ ለክርስቲያኖ ማቀበል የሚችሉ ከሆነ የክርስቲያኖ ፊኒሺንግ የሚጠቀሙበት ጨዋታ ይመስለኛል። ክርስቲያኖ ጎል ማስቆጠር ችሎ ይህንን ጨዋታ ማሸነፍ የሚችሉበት አጋጣሚ አለ። እነ ኑኖ ሜንዴዝ እና ያማል ፍጥጫ ይጠበቃል። መሀል ሜዳ ተከላካዮቹ እነ ዲያዝ በጣም አሪፍ ናቸው ብዬ አስባለሁ። በላይ በኩል ግን ምናልባት ሴሜዶን ቢያስጀምር ለእኔ በጣም አሪፍ ነው ብዬ አስባለሁ እና የዛሬው ጨዋታ ከክሮኤሺያው ጨዋታ በላይ ቀሎኛል። የክሮኤሺያ ጨዋታ አስፈርቶ ነበር። እሺ መጀመሪያማ ከምድብም አታልፍም፣ ብታልፍም ኡዝቤኪስታን ስላሉ ነው እንጂ በችሎታው አታልፍም ነበር። ዝም አልን አለፍን። ከምድቡ ክሮኤሺያ መጣች። ስለ ዋንጫ ስናለም ክሮኤሺያ እስኪ መጀመሪያ ያለፉ ተባለ፣ ክሮኤሺያም ታለፈች። አሁን ማን መጣ? ስፔን። ላሚን ያማል እኮ ወደ አቋሙ ተመልሷል። ማንንም ነው የማይሰማው። ጉዳችሁ ፈላጊ ተባለ ነው ገና ካሁኑ። ኑኖ ሜንዴዝም ወደ አቋሙ ተመልሷል። ልንገራችሁ እሱን እና ጋይስ፣ እኔ ይህንን ጨዋታ ፖርቹጋል እንደምታሸነፍ እርግጠኛ ነኝ። ኢንሻአላህ እርግጠኛ ሆኛለሁ። ብዙም ፍራቻ የተሰማኝ አይደለም። እርስ በርስ የተገናኙበት እስካሁን ያለውን አይቼ ይህን ያህል ዶሚኔንት ያደረገ ቡድን የለም። ስለዚህ ጀስት ኖርማል ፕሌይ ነው። ባለፈው ኔሽንስ ሊግ ላይ የነበሩት አሉ። ያማል ነበር የዛኔ፣ አሁንም አለ። ብዙም ለውጥ የለውም። ገባህ? ኑኖ ሜንዴስ ጭራሽ ብሶበት ነው የሚመጣው። እሱም ወደ አቋሙ ተመልሷል። እስኪ ይህንን ደግሞ ስናልፍ ማንን ትላላችሁ? አይ ቲንክ ከእሷ ቀጥሎ የቤልጅየም እና የማን ነው የሆነ ቲም አሸናፊ አለ። ከዛ በኋላ ነው ወደ ፍራንስና የሚሄደው። ስፔንን ስናልፍ ደግሞ ምን እንደምትሉ እስኪ እሱን ለመስማት በጣም ጓጉቻለሁ። እጠብቃችኋለሁ ምን እንደምትሉ ማለት ነው። እንደምናልፍ ግን እርግጠኛ ሆኜ ነው የምነግራችሁ። የፖርቹጋል የመሃል ሜዳ ተጫዋች የሆነው ጆዋ ኔቬስ ነገ ምሽት ለሚደረገው የስፔን እና የፖርቹጋል ጨዋታ መልእክቱን አስተላልፏል። እሱን እነግራቸዋለሁ። ላይክ እና ፎሎ ማድረግ እንዳረሱ። እንግዲህ ጆዋ ኔቬስም እንዳለው ከሆነ የዚህን ዓለም ዋንጫውን ለማሳካት ነው ከፒኤስጂ አቅጄ ወደዚህ የመጣሁት። ለፊቲኒያ ነግሬው ነበር የዘንድሮውን ዓለም ዋንጫ እናሳካዋለን። በተለይም በምድብ ጨዋታዎች እንደሚታወቁ ደክመን ነበር። አሁን ደግሞ መተናል። ከተጫዋቾቹ ከአሰልጣኙ ጋር ተነጋግረናል። አሰልጣኙ ማድረግ ያለበትን ነገር አውቋል። በዚህ ሰዓት ላይ ጥሩ
ተጫዋቾች አሉን። ልክ እንደ ክርስቲያኖ ሮናልዶ የመሳሰሉ ድንቅ ዓለምን የሚያስደምሙ ተጫዋቾች በእኛ ቡድን ውስጥ ይገኛሉ። ሌላው ደግሞ ብሩኖ ፈርናንዴስ እንዲሁም ቪቲኒያ፣ በግራ በኩል ላይ በርናርዶ ሲልቫ ይገኛል። ኮንሲሳኦ፣ ራፋኤል ጃ ፊሊክስ፣ ክርስቲያኖ ሮናልዶ ፊት ለፊታችን ላይ ይገኛል። ለክርስቲያኖ ሮናልዶ ኳሶችን ማቃበል አለብን፣ ጎሎችን ማግባት አለበት ሲል የተናገረ ሲሆን ስፔንን ማሰብ አልፈልግም፣ ላሚን ያማልን ማሰብ አልፈልግም፣ ጋዜጠኞችና ሌሎች ሰዎች የሚያወሩትን ነገር ማሰብ አልፈልግም። እኔ የምፈልገው ዋንጫውን ለማሳካት ነው፣ ዋንጫውን ማንሳት ነው የምፈልገው ሲል የተናገረ ሲሆን ይሄ ማሳብ ብዙ ሰዎችን እያነጋገረ ይገኛል። በተለይም ስለ ክርስቲያኖ ሮናልዶ ጥሩ ነገር ማውራቱ እያነጋገረ ይገኛል። ከዚህ በፊት እንደተናገረው ከሆነ እኛ በብሔራዊ ቡድናችን ውስጥ እኩል ነው መተያየት አለብን፣ ሁሉም እኩል መተያየት አለበት ሲል ተናግሮ ነበር። ኮንሲሳውን ደግሞ ለክርስቲያኖ ሮናልዶ ግዴታ ኳሶችን ማቃበል የለብንም ሲልም እየተናገረ ነበር። ሰዎችም ብዙ ነገር ካሉ በኋላ እነዚህ ልጆች ተስተካክሏል መሰለኝ። አሁን ደግሞ ስለ ክርስቲያኖ ሮናልዶ እና ስለ ፖርቹጋል ጥሩ ነገር እያወሩ ይገኛሉ።